በታይላንድ ውስጥ BYD የተባለው የቻይና ኩባንያ በ18 ወራት ጊዜ ውስጥ ብቻ የኤሌክትሪክ መኪና ገበያውን 40 በመቶ በብቸኝነት ተቆጣጠረ። ይህንን ተከትሎ ሚትሱቢሺ የሀገር ውስጥ ፋብሪካውን ለመዝጋት የተገደደ ሲሆን ማዝዳ ደግሞ የምርት መጠኑን በ60 በመቶ ቀነሰ። ለ40 ዓመታት ያህል የጃፓን መኪና አምራቾች የማይነካ ምሽግ አድርገውት የነበረውን ቀጠና በጥቂት ዓመታት ውስጥ ሙሉ በሙሉ እጃቸውን እንዲሰጡ አደረጋቸው። በሲንጋፖር ባለፈው ዓመት ከተሸጡ አዳዲስ መኪናዎች ውስጥ ከአምስቱ አንዱ የBYD መኪና ሲሆን በማሌዥያ ደግሞ ኩባንያው ከፍተኛ ሽያጭ ያስመዘገበ የኤሌክትሪክ መኪና ብራንድ መሆን ችሏል። በብራዚልና በአፍሪካ የኤሌክትሪክ ገበያውን በማጥለቅለቅ ከፍተኛውን ሽያጭ እያስመዘገበም ይገኛል። Right now, somewhere in central China, a factory the size of San Francisco is building a brand new electric car every 30 seconds. ይህ በምዕራባውያን ሀገራት ላይ እየደረሰ ያለው መናጋት ደግሞ ይበልጥ የከፋ ነው። ምዕራባውያን የመኪና አምራቾች ደህንነታችን እየተጠበቀ ነው ብለው በሚያስቡባት አውሮፓ ውስጥ ሳይቀር የቻይና ብራንዶች አሁን ላይ የአውሮፓን የኤሌክትሪክ መኪና ሽያጭ 11 በመቶ ድርሻ የያዙ ሲሆን ቁጥሩ በየሩብ ዓመቱ እየጨመረ ይገኛል። ሬኖ ወይም ሬናውልት ባለፉት 5 ዓመታት ውስጥ የመጀመሪያውን የተጣራ ኪሳራ ያስመዘገበ ሲሆን ከቻይና ኩባንያዎች በሚሰነዘርበት ከፍተኛ ጫና ምክንያት የትርፍ ህዳጉ እየቀነሰ እንደሚሄድ አስጠንቅቋል። ስቴላንቲስ በዋና ዋና ገበያዎቹ ላይ ከፍተኛ ኪሳራ እያስተናገደ ይገኛል። የአውሮፓ የቅንጦት መኪና ቁንጮ ተደርጎ የሚወሰደው ኦዲ ሳይቀር በቻይና ውስጥ የነበሩትን ደንበኞች እያጣ ከመሆኑም በላይ በአውሮፓ ያለውን የገበያ ድርሻ በከፍተኛ ሁኔታ እየተቀማ ነው። የጀርመን ቻንስለር ፍሬድሪክ ሜርዝ 30 የኩባንያ የበላይ ኃላፊዎችን ወይም ሲኢኦዎችን አስከትለው ወደ ቤጂንግ ለመብረር የተገደዱት የአዳዲስ ውሎችን ለመፈረም ሳይሆን ፕሬዝዳንት ሺ ጂንፒንግን የጀርመንን ኢንዱስትሪ ማነቆ መያዙን እንዲያቆሙ ለመማጸንም ነበር። ከ20 ዓመታት በፊት ይህ አይነቱ ክስተት ግን ፈጽሞ የማይታሰብ ነበር። በሌላ በኩል ማንም ባልጠበቀው ቦታ በብራዚል ውስጥ BYD በአንድ ዓመት ውስጥ ብቻ የኤሌክትሪክ መኪና ገበያውን 72 በመቶ በመቆጣጠር አሜሪካውያን ጥለውት የሄዱትን የቀድሞው ፎርድ ፋብሪካ ቦታ ላይ የራሱን ግዙፍ ማምረቻ ከፈተ። ይህንኑ ስልት በሜክሲኮ፣ በእስራኤልና በኖርዌይ ላይ እየደገሙት ይገኛሉ። በተለይም በዓለም ላይ እጅግ ፈታኝና ጥብቅ የኤሌክትሪክ መኪና ገበያ ባላት ኖርዌይ BYD ታንግ የተባለው መኪና ገና በወጣበት ወቅት በሀገሪቱ ከፍተኛ ሽያጭ ካላቸው 5 መኪናዎች ተርታ ተሰልፏል። አሜሪካ ብሔራዊ ደህንነትን ያሰጋል በሚል ምክንያት BYDን በይፋ ያገደች ብቸኛዋ ትልቅ ገበያ ብትሆንም አሜሪካውያንም ቢሆን ይህ እገዳ ጊዜያዊ መከላከያ እንጂ ዘላቂ ድል እንዳልሆነ ያውቁታል። ምክንያቱም ከነሱ ውጪ ባለው በእያንዳንዱ የዓለም ክፍል አዝማሚያው ተመሳሳይ ነው። BYD እግሩን በረገጠበት ቦታ ሁሉ ተፎካካሪዎቹ በጥቂት ወራት ወይም ሳምንታት ውስጥ ይፈራርሳሉ። For about 100 years, the global car industry was dominated by 3 countries: Germany, Japan, and the United States. 5 ዓመታት በፊት አብዛኛው ሰው ስሙን እንኳን የማያውቀው የቻይና ኩባንያ እንዴት ማንም ምዕራባዊ አምራች ያልጠበቀውን ታምር ሊሰራ ቻለ የሚለው ጥያቄ መነሳቱ አይቀርም። ይህንን ክስተት በርካሽ የሰው ኃይል ብቻ ማብራራት አይቻልም። ምክንያቱም ያንኑ ተመሳሳይ የሰው ኃይል እድል የነበራቸው ብዙ የቻይና ብራንዶች ሳይሳካላቸው ቀርቷል። BYD የገነባው ስርዓት መርሴዲስ እና ቶዮታ ከ10 ዓመታት በፊት ሊያጠኑት የሚገባ ትልቅ የቢዝነስ ስልት ነበር። ይህንን ስኬት ለመረዳት ደግሞ ከጀርባው ያለውን መሐንዲስ ማወቅ ያስፈልጋል። ዋንግ ቹዋንፉ ይባላል። በ1995 እንደ አውሮፓውያን አቆጣጠር ከዘመዱ የተበደረውን $40,000 ይዞ በሽንዘን ከተማ ውስጥ ትንሽ ቢሮ በመከራየት እንደገና ሊሞሉ የሚችሉ ባትሪዎችን ማምረት የጀመረ የ29 ዓመት ወጣት መሐንዲስ ነበር። በ7 ዓመታት ውስጥ ሞቶሮላ እና ኖኪያ ለተባሉ ታዋቂ የሞባይል ኩባንያዎች ባትሪ ማቅረብ የቻለ ሲሆን በ2003 የዓለም ትልቁ የባትሪ አምራች ለመሆን በቃ። በዚያው ዓመት ዋንግ ማንም ያልተረዳውን አንድ ደፋር ውሳኔ ወሰነ። ያገኘውን ገንዘብ ሙሉ ይዞ የከሰረ የመንግስት የመኪና ፋብሪካን ገዛ። በዚህ ውሳኔው የራሱ ባለሀብቶች እንኳን ሊያስቆሙት የሞከሩ ሲሆን የBYDን የአክሲዮን ድርሻ በ2 ቀናት ውስጥ የ2.7 ቢሊዮን የሆንግ ኮንግ ዶላር ኪሳራ አሳየ። የቻይና የቢዝነስ መጽሔቶች የባትሪ ባለሙያው በዓለም ላይ ከፍተኛ ካፒታል ወደሚጠይቀው የመኪና ኢንዱስትሪ ውስጥ ዘው ብሎ ገባ በማለት እንደ ቀልድ ቆጠሩት፣ አፌዙበት። ዋንግ የመንጃ ፈቃድ እንኳን አልነበረውም።
ነገር ግን የሱ አመንክዮና መነሻ ሐሳብ ቀላል ነበር። የወደፊቱ የመኪና ኢንዱስትሪ መሰረቱ ሞተር ሳይሆን ባትሪ ነው ብሎ ያምን ነበር። በዓለም ላይ ደግሞ ስለ ባትሪ ከሱ በላይ የሚያውቅ ማንም አልነበረም። ሌሎቹ መኪናን እንዴት ኤሌክትሪክ እንደሚያደርጉ ሲያስቡ፣ ዋንግ ግን ቀድሞውኑም የተካነበትን የባትሪ ቴክኖሎጂ መሰረት አድርጎ መኪናን እንዴት እንደሚገነባ ያስብ ነበር። ዓለም እሱ የሚያደርገውን ነገር ተረድቶ እውቅና እስኪሰጠው ድረስ የ15 ዓመታት ንቀትና ውርደት፣ ፌዘኝነት ማሳለፍ ነበረበት። ጋዜጠኞች በመኪናዎቹ ላይ ሲሳለቁ፣ ኤሎን መስክ በቴሌቪዥን መስኮት በሚያጥላለውና በሚስቅበት በእነዚያ 15 ዓመታት ውስጥ ዋንግ ሁሉንም ነገር በዝምታ የቀየሩ 3 ወሳኝ ነጥቦችን ወይም ውሳኔዎችን አስተላለፈ። የመጀመሪያው ውሳኔ በሌሎች ላይ ፈጽሞ ላለመደገፍ መቁረጥ ነበር። ቴስላ ባትሪዎቹን ከፓናሶኒክ ይገዛል። ቮልስዋገን ለቺፖች፣ ለሞተሮች፣ ለኤሌክትሮኒክስ ዕቃዎችና አልፎ ተርፎም ለመስታወት በመቶዎች የሚቆጠሩ ውጭ አቅራቢዎች ላይ ይደገፋል። BYD ግን ባትሪዎችን ብቻ ሳይሆን ሴሚኮንዳክተሮችን፣ ሞተሮችን፣ የኃይል ኤሌክትሮኒክስ ዕቃዎችን፣ የፊት መስታወቶችን፣ መብራቶችንና በመኪና ውስጥ የሚሰራውን ሶፍትዌር ጭምር በራሱ ፋብሪካዎች ውስጥ ለማምረት ወሰነ። በ2021 ዓለም አቀፍ የቺፕ እጥረት መላው የመኪና ኢንዱስትሪ ሽባ ባደረገበት ወቅት BYD የራሱን የቺፕ ፋብሪካዎች የማምረት አቅም በመጨመር ያለምንም መስተጓጎል ምርቶችን ማድረስ ቀጠለ። የሊቲየም ዋጋ በዓለም ገበያ ላይ በናረበት ወቅት እነሱ ቀድሞውንም በቲቤትና በደቡብ አፍሪካ የራሳቸውን ማዕድን እየቆፈሩ ነበር። ተፎካካሪዎቻቸውን የጎዱ ቀውሶች በሙሉ BYDን ይበልጥ እያጠነከሩት መጡ። ሁለተኛው ውሳኔ ብዙዎች ትኩረት ባልሰጡት አማራጭ ላይ መወራረድ ነበር። ቴስላና የሲሊኮን ቫሊ ተንታኞች በሙሉ ስለ ንጹህ የኤሌክትሪክ መኪናዎች ብቻ በሚሰብኩበት ወቅት ዋንግ በዝምታ የነበረውን ሀብት በሙሉ ፕለጊን ሃይብሪድ ላይ ወይም PHEV መኪናዎች ላይ አፈሰሰ። እነዚህ መኪናዎች ለዕለት ተዕለት አጭር ጉዞ በኤሌክትሪክ የሚሰራና ለረጅም ርቀት ጉዞ ደግሞ ወደ ቤንዚን የሚቀይሩ ነበሩ። ይህ ስልት በካሊፎርኒያ እንደ ደካማ አማራጭ ቢታይም ከዋና ዋና ከተሞቿ ውጪ የኃይል መሙያ ጣቢያዎች እምብዛም ባልነበሩባት ሰፊዋ ቻይና ውስጥ ግን ለሚሊዮኖች የሚቆጠር ሕዝብ ብቸኛው አዋጭ መፍትሄ ነበር። BYD ቴስላ ከሚሸጠው ጠቅላላ የኤሌክትሪክ መኪናዎች በላይ ሃይብሪድ መኪናዎችን መሸጥ በጀመረበት ወቅት የምዕራባውያን መጽሔቶች አሁንም ሃይብሪዱ ትክክለኛ ቴክኖሎጂ መሆን አለመሆኑን በመከራከር ላይ ነበሩ። ይህ ውሳኔ BYD ቴስላ ፈጽሞ ሊደርስባቸው የማይችላቸውን 500 ሚሊዮን የቻይና ተጠቃሚዎችን እንዲያገኝ የረዳው ሲሆን ያንን ግዙፍ የምርት መጠን አንዴ ካገኘ በኋላ ደግሞ የምርት ወጪው በከፍተኛ ሁኔታ ቀነሰለት። ሶስተኛው ውሳኔ ተፎካካሪዎቹን ሙሉ በሙሉ ወጥመድ ውስጥ የከተተ ነበር። በ2020 BYD ብሌድ ባትሪ የተባለውን አዲስ ምርት ይፋ አደረገ። ይህ ምርት ሁሉም ሰው ከሚጠቀመው የኒኬልና የኮባልት ቅይጥ ይልቅ ፍጹም የተለየና ርካሽ የሆነውን የሊቲየም ብረት ፎስፌት LELFP ኬሚስትሪ የተጠቀመ ነበር። ለማምረት አነስተኛ ወጪ የሚጠይቅ ሚስማር ሲመታበት እንኳን እሳት የማይነሳ የማያስነሳና እድሜው ረጅም የሆነ ባትሪ ነበር። ይህም BYD መኪናዎቹን ከቴስላ ባነሰ ዋጋ እንዲሸጥ ከማስቻሉም በላይ የእውነተኛ ደህንነት ዋስትና የበላይነትን ሰጠው። ከዚህ ክስተት ከ4 ዓመታት በኋላ ቴስላ ለራሱ መኪናዎች ባትሪዎችን ከBYD መግዛት ጀመረ። በቴሌቪዥን የተሳለቀበትና የሳቀበት ያ ኩባንያ አሁን ላይ ለቴስላ የባትሪ አቅራቢ ሆነ። ይሁን እንጂ ይህ በቢዝነስ መጽሔቶችና በሀገር ጥናቶች ላይ የምታነቡት ስኬት የBYD ሙሉ ታሪኩ አይደለም። BYD ከተመሰረተበት ቀን ጀምሮ ሜዳው ላይ ማንም ሊጫወትበት ያልተፈቀደለትን የተለየ ጨዋታ እየተጫወተ ነበር። ከ2015 እስከ 2020 ባለው ጊዜ ውስጥ ብቻ BYD ከቻይና መንግስት ወደ 4.3 ቢሊዮን ዶላር የሚጠጋ ቀጥተኛ የገንዘብ ድጋፍ ወይም ሰብሲዲ አግኝቷል። የBYD ትርፍ ህዳግ ከመንግስት በሚመጣ ገንዘብ ስለሚሞላ ለዓመታት ከመደበኛ ዋጋ በታች እየተሸጠ አሁንም ትርፋማ ሆኖ መቀጠል ይቻላል። ይህ ፍጹም ፍትሃዊ የገበያ ውድድር አይደለም። BYD የቻይና ብሔራዊ ኢንዱስትሪ ስትራቴጂ ሜድ ኢን ቻይና 2025 ዋና መሳሪያ ነው። የምዕራባውያን መንግስታት ከእንቅልፋቸው ነቅተው ስለ ታሪፍ ምርመራ ማውራት ከመጀመራቸው በፊት ቤጂንግ ድጋፎቿን ማቆም ጀምራለች። ምክንያቱም የተፈለገው ዓላማ ቀድሞውኑ ተሳክቷል፣ ስርዓቱ ተገንብቷል፣ ዓለም አቀፍ የአቅርቦት ሰንሰለቱ ተቆልፏል፣ ተፎካካሪዎቹም ተንበርክከዋል። BYD ነግሶበታል። በ2025 እንደ አውሮፓውያን አቆጣጠር ቴስላን በንጹህ የኤሌክትሪክ መኪናዎች ሽያጭ ሙሉ በሙሉ ቀድሞ
መገኘቱ የመኪና ኢንዱስትሪው የወደፊት አቅጣጫ ወዴት እየተጓዘ መሆኑን በግልጽ ያሳያል። ቴስላ አሁንም ጥቂት በሆኑና በአንጻራዊ ውድ በሆኑ ሞዴሎች ላይ ትኩረት ሲያደርግ፣ BYD ግን በርካሽ መኪናዎች እስከ ቅንጦት ወይም ሌግዠሪ ሞዴሎች ድረስ ሰፊ አማራጮችን በተመጣጣኝ ዋጋ ለገበያ ያቀርባል። BYD መጀመሪያውን የባትሪ አምራች ኩባንያ ስለነበር የኤሌክትሪክ መኪና ዋነኛ ወጪ የሆነውን የባትሪ አቅርቦት በራሱ ሙሉ በሙሉ ይቆጣጠራል። በተለይም ብሌድ ባትሪ አምራቾቹ ይህንን ከሌሎች ኩባንያዎች የተሻለ ወጪ አቅምን እንዲቀንስና ምርትን እንዲያፈጥን ረድቶታል። BYD በቻይና ሀገር ካለው ሰፊ የበላይነት በተጨማሪ ወደ ታይላንድ፣ ብራዚል፣ እስራኤል፣ አፍሪካ፣ አውሮፓ የገበያ ክፍሎች በከፍተኛ ፍጥነት በመስፋፋት ሽያጩን በከፍተኛ መጠን ማሳደግ ችሏል። ቴስላ በበኩሉ የሽያጭ መጠን ማሽቆልቆል ወደ 1.64 ሚሊዮን ዝቅ ማለት ያጋጠመው በቻይና በአውሮፓ አዳዲስ ተፎካካሪዎች ከፍተኛ ጫና ስለፈጠሩበትና የገበያ ውድድሩ ከመቼውም ጊዜ በላይ እየበረታ በመምጣቱ ነው። ይህም የዋንግ ቹዋንፉ ረጅም ጊዜ ስትራቴጂና የቻይና የኢንዱስትሪ ፖሊሲ ውጤታማ መሆኑን በተግባር ያሳየበት ክስተት ነው። በ2026 አጋማሽ ላይ የወጡ መረጃዎች እንደሚያሳዩት የBYD እና የቴስላ የገበያ ፉክክር ይበልጥ እየተቀጣጠለ እየተጧጧፈ መጥቶ አዲስ ምዕራፍ ላይ ደርሷል። BYD በ13.1% የገበያ ድርሻ የዓለም ቁጥር 1 ንጹህ የኤሌክትሪክ መኪና ብራንድ በመሆን መሪነቱን ሲያጠናክር፣ ቴስላ ደግሞ በ11.5% በቅርብ ርቀት እየተከተለ ይገኛል። ጂሊ በ8.9% ሶስተኛ ደረጃን ሲይዝ፣ ቮልክስዋገን ግሩፕ በ6.9% አራተኛ ደረጃን ይዘዋል። ይሁን እንጂ አሁን ላይ በBYD ውስጥ አንዳንድ ስንጥቆች መታየት ጀምረዋል። በሆንግ ኮንግ የሚገኘው ጄምት ሪሰርች የተባለ ገለልተኛ የምርምር ተቋም ባወጣው ሪፖርት መሰረት የBYD እውነተኛ ዕዳ ኩባንያው በይፋ ሪፖርት እንደሚያደርገው 42 ቢሊዮን ዩዋን ሳይሆን ወደ 323 ቢሊዮን ዩዋን ገደማ ሲሆን፣ ይህም ከሚነገረው በ8 እጥፍ ከፍ ያለ ነው። ይህ ዕዳ በአቅርቦት ሰንሰለት ፋይናንስ ወይም ሰፕላይ ቼን ፋይናንሲንግ ውስጥ የተደበቀ ሲሆን፣ BYD እቃዎችን ከተረከበ በአማካይ ከ275 ቀናት በኋላ ነው ለአቅራቢዎቹ ክፍያ የሚፈጸመው። በመደበኛው የመኪና ኢንዱስትሪ ይህ ክፍያ ከ50 እስከ 60 ቀናት ውስጥ የሚፈጸም ነው። BYD የራሱን አቅራቢዎች እንደ ነፃ ባንክ እየተጠቀመባቸውም ይገኛል። የጥራት ችግሮችና ጥያቄዎችም እየተነሱበት ነው። ኩባንያው መኪኖቹ ላይ በሚፈጥሩት የመሪ አካል ጉድለቶች ምክንያት የአጭር ዑደት ሾርት ሰርኪት ወይም ሾርት በማድረግ እና ድንገተኛ የእሳት አደጋዎችን ለመከላከል በሚሊዮን የሚቆጠሩ መኪናዎች መልሶ ለመሰብሰብ ወይም ሪኮልት በማድረግ ተገዷል። በቻይና ማህበራዊ ሚዲያዎች ላይ በሲላየን መኪና ላይ የሚቀርበው ቅሬታዎች በከፍተኛ ተጨምረዋል። በብራዚል ደግሞ BYD በባሂያ በሚገኘው የፋብሪካ ግንባታ ቦታ ላይ የሰራተኞችን ፓስፖርት በመቀማትና በቀን 14 ሰዓት ያለ እረፍት በማሰራት ከባርነት ጋር በተያያዘ በሕግ እየተጠየቀ ይገኛል። የኩባንያው የፋይናንስ ሁኔታ መናወጥ ጀምሯል። የተጣራ ትርፉ ቀንሷል። ዓለም አቀፍ ሽያጩ ማሽቆልቆል አሳይቷል። ጃሊ የተባለው ተቀናቃኙ የቻይና ግዙፍ ኩባንያ በገበያው ላይ ድርሻውን እየቀማው ይገኛል። የቻይና መንግስት ራሱ ባለፈው ዓመት መጨረሻ ላይ የመኪና አምራቾች እያደረጉት ያለውን የዋጋ ጦርነት ዘላቂ እንዳልሆነ የደህንነት ማስጠንቀቂያ ሰጥቷል። ቤጂንግ ለራሷ ሻምፒዮኖች ረጋ እንዲሉ ስትነግራቸው አንድ የተበላሸ ነገር እንዳለ መረዳት ይቻላል ማለት ነው። ይህ ማለት ግን BYD ነገ ይወድቃል ማለት አይደለም። ኩባንያው አሁንም ግዙፍ ነው፣ በሰነድ ላይ ትርፋማ ነው፣ ከማንም በላይ የኤሌክትሪክ መኪናዎችን እየሸጠ ይገኛል። ነገር ግን ስንጥቆቹ እውነተኛ ናቸው። ቤጂንግ ይህንን ተመሳሳይ ስልት በሌሎች በርካታ ኢንዱስትሪዎች ላይ እየደገማቸው ይገኛል። የቻይናን የ15ኛ የ5 ዓመት እቅድ ካነበባችሁት ሀገሪቱ በዓለም አቀፍ ደረጃ ለመቆጣጠር ያሰበችውን እያንዳንዱን ዘርፍ በይፋ አስቀምጠዋለች። በአሁኑ ጊዜ ጨዋታውን በተሻለ መንገድ እየተጫወቱ ያሉት ሰዎች በዲትሮይት፣ በስቱትጋርት ወይም በቶኪዮ ሳይሆን በሼንዘን እና በሃንግዞ ከተሞች ውስጥ ይገኛሉ። BYD በድብቅ ዕዳው ምክንያት ቢፈርስ ወይም የአንደኛው ክፍለ ዘመን ቶዮታ ቢሆን ትልቁ ታሪክ ከጀርባው ያለው ስርዓት ነው። እሱ ደግሞ በመኪናዎች ላይ ብቻ የሚቆም አይደለም። ውድ ተመልካቾቻችን የዛሬው ዳሰሳችንን ይመስል ነበር። በቀጣይ አዲስና አስደናቂ ዳሰሳ እስከምንመለስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ